ትዳር ስትይዙ አንዱ ማወቅ ያለባችሁ ነገር ቢኖር ይሄ ሰው ምን ያህል በቻሌንጅ ውስጥ አልፏል የሚለውን ነገር ማወቅ ጥሩ ነው። በፈተና ውስጥ ያለፈ ሰው ንግግሩ ለስብራት ጠገን ነው፣ ለቁስል መድኃኒት ነው። ንግግሩ ይገርማችኋል ቁም ነገር አለው፣ ሰብስታንስ አለው። ወዳጆቼ እግዚአብሔር እንድንፈተን ለምንድን ነው የሚፈቅደው ለምንድን ነው የሚፈልገው ብላችሁ ስትጠይቁ ወዳጆቼ ከትምህርት ቤት የተማርናቸውን ትምህርቶች እንረሳቸዋለን። ከፈተና የተማርነውን ትምህርት ግን አንረሳውም። ከትምህርት ቤት የተማርናቸው ትምህርቶች አሸዋ ላይ እንደተጻፉ ጽሁፎች ናቸው። ከፈተና የተማርነው ትምህርት ግን አለት ላይ እንደተጻፈ ጽሁፍ ነው። ባዮሎጂ ኢዝ፣ ኬሚስትሪ ኢዝ፣ ማቴማቲክስ ኢዝ፣ ፊዚክስ ኢዝ ብላችሁ የተማራችሁትን ብዙ ነገር ረስታችኋል። ከፈተና የተማራችሁትን ግን አረሳችሁ አትረሱትም። እውነቴን ነው የምነግራችሁ። ያለ ማስታወሻ ደብተር በአለት ላይ እንደተጻፈ በልባችሁ ጽላት ላይ ተጽፏል። ከፈተና የተማራችሁ ትምህርት ይበልጣል ከትምህርት ቤት ከተማራችሁት። መጀመሪያ አካባቢ ታውቃላችሁ፣ ሰውን ሁሉ ለመውደድ ጥረት ታረጋላችሁ። ሰው ሁሉ የሚወዳችሁ ይመስላችኋል። ሰውን ሁሉ ለመውደድ የምታረጉት ጥረት እንደማይሳካና ሰው ሁሉ እንደማይወዳችሁ የምታረጋግጡት ስትፈተኑ ነው።